ተከራያችን ነች አይደለ? አዎ። ደህና አደርሽ? ደህና አደራችሁ አይሉ? ደላላው ሲያስገባሽ እኮ ብቻዋን ነች ሰው የላትም ብሎኝ ነበር። ሰው አለሽ እንዴ? እና ብቻዋን ትፈራለች ብለው ነው ልጆን የላኩብኝ? የቱ ልጅ? የኔ ልጅ ተመስገን። አንቺ አረገው አርጎት ከሆነ ወንድ ወጥቶታል ማለት ነው። ወንድነቱን ሰልቤ ሳስቀምጠው ያኔ ይረዱኛል። እሺ ምንጭ ያስፈራራሽኝ እንዴ? እያስጠነቀቅኩት ነው። ከዚህ በኋላ አይደለም ቤቴ በሬጋ እንኳን ባገኘው እርሶ ራሱ ችግር ውስጥ ይገባሉ። እሺ እንዴ የዚህ ቤት እኮ ባለቤት አከራይሽ እኔ ነኝ። እኔ እናት አውቃለሁ። እኔ ደግሞ ለ1 አመት ነው የከፈልኩት። ያ ማለት የኔ ቤት ነው ማለት ነው። እንደፈለጉ መግባትና መውጣት አይችሉም። ከፈለኩ ደግሞ በሩን ቁልፉን እቀይረዋለሁ። ቀይሪዋ። ብትቀይሪውስ እንዴ ምን መስሎሽ ነው የምትቀይሪው? ማን ብሎሽ ነው የምትቀይሪው? እንደውም ከዚህ በኋላ ቤቴ ከደረሰ ብዬ ጮኬ ደፍሮኛል ብዬ 15 አመት አስቀፈድደዋለሁ። እሺ እንዴ ምን ነው የኔ ልጅ ምን ነው ታዳጊ ሕፃን ልጅ ፊት እንዲህ አይነት ወሬ ይወራል እንዴ? አሁን ተይ እንጂ እንዴ ቁልፉንም ቢሆን ስጋት አለብኝ ካልሽ መቀየር ይቻላል፣ እንቀይረዋለን። ግን 15 አመት ያልሽው የሚሆን አልመሰለኝም። እንኳን ያልሽውን ነገር አርጎ ይቅርና ገሎሽ ቢሄድ እንኳን 15 አመት ሊፈረድበት አይችልም። አናቆም እንዴ እዚህ ነገር ተይ እንጂ እናያለን። ለማንኛውም ግን ነግሬዎታለሁ። እሺ አያቴ ከፋ እንዴ? እንዴት አይከፋኝ? እስቲ ሚስት አግባና ተሰብሰብ ብለው ይሄ ሰው ቤት እየሰበረ እየገባ እንዴት አይከፋኝ? እንደሱ ካለም የተፈጠሩ እስቲ ተወኝ። የዚህ ልጅ ነውርና ገበና እስከመቼ ነው የምትሸፍንለት? እሷ አልበሲል ሲል አንተ አረርክ። እውነት እንደሱ አለም የተፈጠሩ ምንድነው ታዲያ ሆነው? ትላንትና አዲስ ገቢ ነሽ ብለን ሰላም ልልናት ነበር አላማችን። አንተም አለህበታ? ማህበር ፈጥራችሁ ተደራጅታችሁ ነው? እሺ። ከዛ በኋላ ስናንኳኳ አልከፈትም አለ። እሺ። ቁልፍ ሰጠሁት። ያው ታውቃል እሱ ያን ያህል ብልጥ አይደለም እና ከፈተው። አዎ። እሺ። ከዛ ራሷን ስታ አገኘናት። እሷ? እሺ። እዛው ሲንከባከባት አደረ። ተንከባከባት? ሞት እንጂ አሁን እሷ እንዳለችው አይደለም። እሱ እንክብካቤ ብቻ ነው አይደለም። ግን እኮ እሷም ጥሩ ነገር አደረገችው ማለት የሚነገር አይደለም የሚተረም እንጂ ይኸውልህ እኔ ልጅ እኔ አርሙትም የክሳርጉትም ተናገሩትም አትናገሩትም እምፈልገው እሷን ባግባቡ መንከባከቡ ነው። አበቃ ተንከባከባት ግን ብለኸኛል። ዋናው መንከባከብ